የተከበረ እንጂ ያከብራትም የተዋረደ እንጂ አያዋርዳትም ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ሴት ልጅ እሷን ማክበር የክብር መገለጫ ነው። እሷን ማዋረድ የውርደት መገለጫ ነው። በመምታት ክብሯን ዝቅ በማድረግ እሷን በማነወርና እሷን እንትን በማድረግ የሚሄድበት ክብርን አይደለም የሚጨምረው ውርደትን ነው የሚያወጣውና የውርደትና የክብር መገለጫ አድርገውታል። ለዛ ነው ሰዎች ሁሉ ጊዜ ከክብር ጋር ነው ብዙ ነገር የሚያገናኙት። እኔ ወንዱ እኔ አባቱ እኔ እንትና የሚለው ስሜቶች ናቸው። ያ ግን በፍቅር የሚገለጽ እንጂ በጉልበት የሚመጣ አይደለም። ያ መሰረታዊ ነገር ነው። ስለዚህ በምንም አይነት መልኩ የመመታት የሚባለው አስተምሮት እኔ በትዳር ህይወት ውስጥ በሳይንሱም ስናጠና ወይም ደግሞ እንግዲህ ሳይንስ ላይ ጋብቻን ስኬት ወይም ደግሞ ለጋብቻ ለሚደርሱ ለተለያዩ ፌለሪቲዎች ምክንያት የሚሆኑ ተብለው ከሚታሰቡት ውስጥ ብንመለከተው ይሄ የግንኙነት መሻከርና ግንኙነቶች ውስጥ የሚኖሩ ጉልበት የታከለባቸው እንቅስቃሴዎች ለትዳሩ ውጤታማ ለመሆን ምክንያት የሚሆኑ እንጂ የትዳር ስኬት ማሳያ አይደሉም፣ ሊሆኑም አይችሉም። እነዚህ መሰረታዊ ነገር ናቸው ብያ